ማሚዎቼ ዛሬ ልትፈተኑ ነው። አንድ ሰው እንደዚህ ሲል ሰማሁት። እንድ ልጅሽ ልክ እንዳንቺ አይነት ሚስት ቢያገባ ደስ ይልሻል? አስቢ እስቲ እንደዛ ዋጋ ከፍለሽና ለፍተሽ ያሳደግሽው ልጅ ልክ ያንቺን አይነት ጸባይ ያላትን ሚስት ይዞ ቢመጣ ደስተኛ ትሆኛለሽ? አዎ ከሆነ መልስሽ አንቺ በጣም መልካም ሚስትና እናት ነሽ ማለት ነው። ነገር ግን መልስሽ አይ እንደኔ ሳትሆን ከሆነ ጥያቄ ያለው ማለት ነው። ይህን ጥያቄ መመለስሽ ክፍተትሽ ወይም ድካምሽ የቱ ጋር እንደሆነ እንድትለይ ይረዳሻል። በነገራችን ላይ ለወንዶችም ይሆናል። አንተ አባት ሆነ ሴት ልጅ ልክ እንዳንተ አይነት ባህሪ ያለውን ወንድ እንድታገባ ትፈቅድላታለህ? ካልፈለግ አንተ የምታሻሽለው ነገር አለ ማለት ነው። ቆይ አንቺስ ካላችሁኝ ደግሞ ለወንድ ልጅ በምንም መልኩ ከኔ የተሻለች ሴት እንድትሆን ነው የምፈልገው። እናትነት ግን አይገርምም? በነገራችን ላይ የእናቶችን ቀን አስመልክቶ ኩሪ ለእናቶች ቢሮ ድረስ በመምጣት ስጦታ ልከውልኛል። የተላከልኝ ስጦታ በውስጡ የተለያየ ነገሮችን የያዘ ሲሆን የመጀመሪያው ከጥላ ሺያ በተር ቦዲ ሎሽን ነው። ይህ ደግሞ ሁለተኛው ካካኦ በተር፣ ይህም ከጥላ ነው። ስለዚህ በእነዚህ ፕሮዳክቶች እንግዲህ ቆዳዬን እንከባከባለሁ ማለት ነው። ሶስተኛ ደግሞ የተላከልኝ ኩሪ ላክቴሽን ቲ ነው። ስለዚህ ሻይ ከዚህ በፊትም ነግሬያቸዋለሁ። ይሄ ለአጥቢ እናቶች የተዘጋጀ የጡት ወተት ምርትን የሚያግዝ ሻይ ነው። ስለዚህ የጡት ወተት ላስቸገራችሁ እናቶች በጣም ተመራጭ የሆነ ፕሮዳክት ነው ማለት ነው። ሁለተኛ ልጅ 1 ዓመት ከ4 ወሯ ነው። ነገር ግን እስከቻልኩትና እግዚአብሔር እስከፈቀደው ድረስ አጠባታለሁ ብዬ አስባለሁ። የመጀመሪያ ልጄን 2 ዓመት ነው ያጠባሁት። ስለዚህ እናንተም እንደኔ ረጅም ጊዜ የማጥባት እቅድ ካላችሁ ይህ ሻይ ይጠቅማችኋል ብዬ አስባለሁ። በአራተኛ ደረጃ ደግሞ የተላከልኝ ስቶሬጅ ባጎች ናቸው። ይህ ደግሞ የታለቡ ወተቶች የሚቀመጡባቸው ላስቲኮች ናቸው። በጣም አመሰግናለሁ ኩሪ ባይ